ሰዎች ዛሬ ደግሞ ማስረዳችሁ ፓስቱ ሚሊዮነር እንዴት ሪሴቭ እንደሚደረግ ሳምንቱን ሙሉ የሰራችሁበትን ፓስቱ ሚሊዮነር እንዴት ጀምረናል ጋይስ። ኔክስት ቪዲዮ ይሄ 12ኛ ቪዲዮ ይሁን አላቅም፣ እንደዛ ይመስለኛል። የ5 ደቂቃ ቪዲዮ ነው። ከዛ በኋላ ምንድን ነው ጋይስ ወልካም ባክ ብያለሁ። ይሄ ቪዲዮ ስንት እንደሆነ አላቅም፣ ብቻ እናንተ ወደ 13 ቪዲዮ ምናምን ይሆናል። እሺ ባለፈው ቪዲዮ ምንድን ነው ያወራ ነው? የባለፈው ቪዲዮ ላይ ያወራ ነው ምንድን ነው? ስለ ክለብ ላይ አውርተናል። ከዛ በኋላ ክለብ ምንድን ጥሩ አክቲቪቲ ላይ ደርሰናል። አሁን ዛሬ የምናወራው አክቲቪቲ ላይ ነው። ይሄ ቪዲዮ 10 ይመስለኛል። አክቲቪቲ ምንድን ነው? በጣም ጥሩ። አሁን ዊን ቢግ ዊዝ ራንደም ፒኬ ፓስቱ ሚሊዮነር ላይ አክቲቪቲ ሴንተር ውስጥ ነው ያለ ነው እስካሁን። ሚሊዮነር በአዲስ ቪዲዮ እንጀምረው። በእውነት ፓስቱ ሚሊዮነር እንዴት መሰላችሁ? ያበደ ነው፣ በጣም ያበደ። ፓስቱ ሚሊዮነር ማለት በጣም ምርጥዬ ነው። በቃ ልንገራችሁ። ይሄ ደግሞ ፊሽ ነው። ፊሽን እያያችሁት ነው። ፊሽ በጣም ከባድ ጌም ነው። ከባድ ጌም 7ኛ ቪዲዮ ነው ይሄ። 7ኛ ቪዲዮ ነው። ምንድነው የምናወራው? ስለ ጌም እያወራን ነበረ። 7-6 እና ጋይስ ዌልካም ባክ። ቪዲዮ ቁጥር 9 ነው ይሄ። የምናወራው ደግሞ ስለ ሆስት ሴንተር ነው። ብዙ ነገር እንነካካለን እዚህ ውስጥ። ጥሩ ጋይስ፣ በድጋሚ ተመልሻለሁ በቁጥር 4 ቪዲዮ የ5 ደቂቃ ቪዲዮ ነው። ዛሬ የምናወራው ስለ ላይቭ ነው። የምናወራው ስለ ላይቭ፣ ስለ ፕሌይ ጋይስ። ተመልሰናል በቁጥር 5 ቪዲዮ ስለ ኢንቫይቴሽን እናወራለን። ከዛ በኋላ ከቻለን ደግሞ ከኢንቫይቴሽን ወጥተን ደግሞ ስለ ዌልካም ባክ ወደ ጌም ሴንተር ምንድን ነው? ጌም ሴንተር እንግባ። ቪዲዮ ቁጥር 3ኛ ቪዲዮ መተናል። 3ኛ ቪዲዮ ምንድን ነው የሚያወራው? 3ኛ ቪዲዮ ስለ ሚ ነው የምናወራው። አሁን ሚ ላይ ምን አለ?